በእያንዳንዱ ሰው ህይወት ውስጥ አንድ ወሳኝ ምዕራፍ አለ። አንድ ቀን ዓለም ክብርን በወርቅ ሳህን ላይ በማቅረብ እንደማትሰጠን የምንረዳበት ጊዜ ይመጣል። ምክንያቱም ማንም ሰው አንተን የማክበር ግዴታ የለበትም። በዙሪያ ያሉ ሰዎች ሁልጊዜ እየተመለከቱና እየጠበቁ ነው። ምን ያህል ጫና መሸከም እንደምትችልም ይፈትኑሃል። አሁን የምትሰማው የሳይኮሎጂ እውነታ ለደካሞች የሚሰጥ ተራ ምክር አይደለም። የምነግርህ በማኪያቬሊ ስልቶችና በጥልቅ ስነ ልቦና ወይም ዳርክ ሳይኮሎጂ የተዋቀረ የህይወት ካርታ ነው። በዚህ ቪዲዮ አንተን ክብር ለመንሳትና ለመናቅ የሚደፍሩ ሰዎችን የምታስተናግድባቸው 7 መንገዶችን እነግርሃለሁ። ይህንን ቪዲዮ አይተህ ስትጨርስ በፍጹም መጀመሪያ የነበርከው አይነት ሰው አትሆንም። ያለምንም ጥያቄ ክብርን የምታሳድድ ይበልጥ አደገኛና ጠንካራ ሰው ትሆናለህ። ስለዚህ እስከ መጨረሻው በጥሞና አዳምጠኝ። አሁን መንገዶቹን ልንገርህ። አንደኛ፣ ዝምታን ጥበብህ አድርገው። ጠላቶችህን ሽባ ለማድረግ የመጀመሪያውና ምንም ወጪ የማይጠይቀው መሳሪያ ዝምታ ነው። አንድ ሰው ክብርህን ሲነካ መላ ሰውነትህ ምላሽ ለመስጠት፣ ራስህን ለመከላከልና በሚጎዳ ቃል መልሶ ለማጥቃት ይፈልጋል። እነርሱም ካንተ የሚፈልጉት ልክ ይሄንኑ ምላሽ ነው። ጉልበትህንና ትኩረትህን ይፈልጋሉ። በስሜትህ ላይ ስልጣን እንዳላቸው ማረጋገጥ ይሻሉ። ይህንን ምላሽ በሰጠህ ቅጽበት ድሉን አሳልፈህ ለነሱ ሰጥሃቸው ማለት ነው። ማኪያቬሊ ይህንን ከዘመናት በፊት ተረድቶት ነበር። ማኪያቬሊ ለትንንሽ ነገሮች ሁሉ ምላሽ የሚሰጥ ንጉስ ዙፋኑን ያጣል ብሎ ተናግሮ ነበር። ለንቀትና ለድፍረት በቀዝቃዛና በማይናወጥ ዝምታ ምላሽ መስጠት አለብህ። ይህ ዝምታ የደካማነት ምልክት አይደለም የሚባል ነገር ጠፍቶ ዝም የማለት ጉዳይም አይደለም። ይህ ዝምታ አንድ አዳኝ ታዳኙ እስኪሳሳት የሚጠብቅበት አይነት አስፈሪ ዘዴ ነው። ምንም ሳትናገር ስትቀር ክፍተት ትፈጥራለህ። በዚያ ክፍተት ውስጥ ጠላትህ በተናገረው ነገር ላይ ጥርጣሬ ውስጥ መግባት ይጀምራል። ጭቅጭቅና ቁጣህን ይጠብቁ ነበር፣ ነገር ግን ዝምታህን አልጠበቁም። ያ ያስጨንቃቸዋል። ጥፋት አጥፍተው እንደሆነ እያሰቡ ያንን ቅጽበት ደጋግመው እንዲያሰላስሉ ያስገድዳቸዋል። ዝምታህ እንዲህ ይላል፣ አንተ ከኔ በታች ነህ፣ ያንተ አስተያየት በእኔ ዓለም ውስጥ ምንም ቦታ የለውም የሚል ምላሽ ይሰጣቸዋል። በሚቀጥለው ጊዜ አንድ ሰው ሊንቅህ ሲሞክር ምንም አትናገር። ፊታቸውን ተመልከት፣ ግራ እንደገባቸው ታስተውላለህ። ሁለተኛ፣ ወደ ህይወትህ መግቢያ በሮችን ዝጋባቸው። በዚህ ዓለም ላይ ያለህን ጉዞ ለዘላለም የሚቀይር አንድ እውነታ ተረዳ። አንተ ከሰዎች ጋር መሆንህ መብት ሳይሆን ልዩ ስጦታ ነው። ጊዜህ፣ ጉልበትህ፣ ትኩረትህና ታማኝነትህ ለሁሉም ሰው በነፃ የሚታደሉ አይደሉም። እጅግ በጣም ውድ ሀብቶች ናቸው። አንድ ሰው ክብርህን ሲነካ በህይወት ውስጥ ለአንዲት ሰከንድ እንኳን ለመቆየት ብቁ እንዳልሆነ ማረጋገጥ መቻል አለብህ። ብዙ ሰዎች ሰውን ማጣት ስለሚፈሩ ንቀትን ይታገሳሉ። ነገር ግን ማኪያቬሊ እንደሚነግረን ከሆነ ዋጋህን በማይረዱ ሰዎች ከመከበብ ይልቅ ብቻህን መሆን የተሻለ እንደሆነ ይነግረናል። ሰዎችን ከህይወትህ ስታስወጣ እየቀለድክ አይደለም፣ ስልት እየነደፍክ ነው። ዓለምህ የራሱ የሆነ መመዘኛ እንዳለው እያሳየህ ነው። ካስቀመጥከው መመዘኛ በታች የሆነ ማንኛውም ሰው ያለምንም ማብራሪያና ድራማ ይቆረጣል። ሁልጊዜ የምትገኝና ሁልጊዜ ይቅር ባይ ከሆንክ በአይናቸው ፊት ዋጋ ቢስ ትሆናለህ። ነገር ግን እንደ ጢስ ተነህ ስትጠፋባቸው ይጸጸታሉ። ምን ማድረግ እንደነበረባቸው እያሰቡ ይብሰለሰላሉ። ከነሱ መራቅህ ከቃላት በላይ ትልቅ ትምህርት ያስተምራቸዋል። ሶስተኛ፣ ሊደርሱበት ከማይችሉት ከፍታ ላይ ራስህን አስቀምጥ። ምዕራባውያን እንደሚሉት ምርጡ የበቀል እርምጃ የቀዘቀዘ ምግብ ማቅረብ ነው ይላሉ። ነገር ግን ከሁሉም በላይ ቀዝቃዛው የበቀል እርምጃ ጠላቶችህን አንተ ለማየት አሻቅበው እስኪመለከቱ ድረስ ትልቅ ስኬት ላይ መድረስ ነው። ለንቀት የሚሰጠው ትልቁ ምላሽ ግጭት አይደለም፣ ከፍታ ነው። ስለነሱ በማሰብ የምታጠፋው እያንዳንዱን ደቂቃ ከራስህ ታላቅነት ላይ የተሰረቀ ጊዜ ነው። በራስህ እድገት ላይ አተኩር። ንቀታቸውንም እንደ ነዳጅ ተጠቀምበት። እነርሱ ስላንተ ሲያወሩ አንተ የማይነካ ሰው ትሆናለህ። ከፍ እያልክ ስትመጣ ንቀታቸው እንደማይሰማ የነፍሳት ጫጫታ ይሆናል። ከፍታህ ላይ ስትደርስ አንዲትም ቃል መናገር አያስፈልግም። ስኬትህ ከነጎድጓድ በላይ ጮክ ብሎ ይናገራል። የተሳሳተ ሰው እንደደፈሩም በደንብ ይገባቸዋል። አራተኛ፣ በገዛ ድርጊታቸው አጋለጣቸው። አንድ ሰው ሲደፍርህ ወዲያውኑ መልሶ የማጥቃት ጠንካራ ስሜት ይፈጠራል። ከዚህ ተቆጠብ። ታላቅ ስትራቴጂስት በቀጥታ ጥቃት አይሰነዝርም፣ ይጠብቃል፣ ይታዘባልም። ለጠላቱ ራሱን የሚሰቅልበትን ገመድ ይሰጠዋል። ሰዎችን የሚደፍሩ ግለሰቦች ብዙ ጊዜ ስነ ስርዓት የጎደላቸው፣ በእብሪትና በራስ መተማመን ማጣት የሚነዱ ናቸው። ዝም ብለህ ከተመለከትክ ከጊዜ በኋላ እውነተኛ ማንነታቸው ለሁሉም ግልጽ እየሆነ ይሄዳል። ያንተ ስራ ፈራጅ መሆን ሳይሆን ታዛቢ መሆን ነው። ጊዜ ስጣቸው። አንተ ተረጋግተህና በምክንያታዊነት እየተጓዝክ
እነርሱ ግን በራሳቸው ቁጣና ትዕቢት ሲወድቁ ትመለከታለህ። አንዲት የሆነ ቃል ሳትናገር ፍርዱ ይሰጣል። ትዕግስት የደካማነት ምልክት አይደለም፣ ከሁሉም በላይ አደገኛ የጦር መሳሪያ ነው። አምስተኛ ትርክቱን ተቆጣጠር። እውነታው በትክክል የተፈጠረን ነገር ሳይሆን ሰዎች ሆነ ብለው የሚያምኑት ነገር ነው። ማኪያቬሊ ይህንን ጠንቅቆ ያውቅ ነበር። ታሪኩን የሚቆጣጠር ሰው ውጤቱንም ይቆጣጠራል ይለናል። አንድ ሰው ሲደፍርህ ስላንተ ትርክት እየፈጠረ ነው። ደካማ በማድረግ አንተን ለመሳል ይሞክራል። እዚህ ላይ መከራከር ወይም ራስን መከላከል አያስፈልግም። ተረጋጋ። ስሜታዊ ስትሆን ጠላትህ አንተን እንደ ጨካኝ ወይም መረጋጋት የሌለው ሰው አድርጎ የሚስልበትን ብሩሽ ትሰጠዋለህ። መረጋጋት ጥራትንና ጥንካሬን ያሳያል። ሰዎች ከሚሰሙት ይልቅ የሚያዩትን ነገር የበለጠ ያምናሉ። ስለዚህ ድርጊቶችህ ታሪክህን ይናገራሉ። ጠላትህ የመጀመሪያውን ድንጋይ ወርውሮ ሊሆን ይችላል፣ የመጨረሻውን ግን አንተ ትወረውራለህ። ስድስተኛ ስማቸውን ወይም ክብራቸውን ምታው። አንዳንድ ጊዜ ዝምታ ብቻውን በቂ ላይሆን ይችላል። ማጥቃት ይኖርብሃል። ነገር ግን ብልህ ሰው በቦክስ አይማታም። ይልቁንስ በጣም በሚያሳምን ቦታ ላይ ይመታል፣ በስምና በክብር ላይ። ማኪያቬሊ ክብር ወይም ስም የስልጣን ሁሉ መሰረት እንደሆነ ጽፏል። አንድ ሰው ገንዘቡን ወይም ስልጣኑን ካጣ በኋላ እንደገና ሊነሳ ይችላል። ስሙን ያጣ ሰው ግን ሁሉም ነገር አጥቷል። ስማቸውን ማጥፋት ማለት ወሬ ማሰራጨት ማለት አይደለም። ያ የደካሞች መሳሪያ ነው። የምትመታው በተቃራኒው መንገድ ነው። አንተ ታማኝ ሰው ሆነ ስትገኝ የእነርሱ ክህደት ይጋለጣል። የጠላትህን ጓደኛሞችና አጋሮች ቀረባቸው፣ ለእነርሱም ጠቃሚ ሰው ሁንላቸው። ቀስ በቀስ የጠላትህን አጋሮች እነርሱን መጠራጠር ይጀምራሉ። አንተን መውቀስ አይችሉም፣ ነገር ግን በውስጣቸው እውነቱን ያውቁታል። ሰባተኛ ግድ የለሽ ሁን። ይህ የመጨረሻውና ከፍተኛው የኃይል ጫፍ ነው። የማይነካና የማይደረስበት ግድ የለሽነት። ከማንም ሰው ምንም እንደማትፈልግ በወሰንክበት ቅጽበት በዙሪያ ካሉ ሰዎች ሁሉ ይበልጥ አደገኛ ሰው ትሆናለህ። ንቀት አንተን የሚጎዳህ ስለዚያ ሰው አስተያየት ስትጨነቅ ብቻ ነው። ነገር ግን ይህንን ጥገኝነት ብታስወግደውስ? አንድ ሰው ሲሰድብህ ቁጣ ወይም ህመም ሳይሆን ምንም አይነት ስሜት ባይሰማህስ? ለድንጋይ የምትሰጠውን አይነት ስሜት ብትሰጣቸውስ? ያኔ የማይደፈር ሰው ትሆናለህ። ግዴለሽነት ማለት እንዳላየ ወይም እንደማይጨነቅ ሰው ሆኖ ማስመሰል ማለት አይደለም። የእውነት አለመጨነቅ ማለት ነው። ዋጋህን ከራስህና ካስቀመጥከው ራዕይ ብቻ ስታገኝ ጉልበትህ ይቀየራል። ሰዎችም ይህንን ይሰማቸዋል። እውነተኛ ኃይል ገንዘብ ወይም ስልጣን አይደለም። ማንም ሰው የውስጥ ሰላምህን መረበሽ የማይችልበት ፍጹም የስሜት ነፃነት ነው። አሁን አብዛኛው ሰው ያልታጠቃቸውን 7 ገዳይ መሳሪያዎችን ታጥቀሃል። በጥበብና በተረጋጋ መንፈስ ተጠቀምባቸው። አስፈላጊ ሲሆን ደግሞ ያለ ምህረት ተግባራዊ አድርጋቸው። ይህ መልእክት ስሜት ከሰጠህ ለራስህ እንዲህ ብለህ ቃል ግባ። እኔ አልደፈርም፣ ክብር አይሰጥም፣ ይገደዳል እንጂ ብለህ ለራስህ ቃል ግባ። አሁን ሂድና የማይደፈርና የተከበረ ሰው ሁን። ራስህንም አክብር። ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። ተመሳሳይ ተጨማሪ ቪዲዮዎችን መከታተል ከፈለጋችሁ ደግሞ ቻናሉን ሰብስክራይብ ማድረግ አትርሱ። በሌላ ቪዲዮ እስክንገናኝ በያላችሁበት ሰላማችሁ ይብዛ። ባይ ባይ።